እንዴት ነው ውጤት? አይ ቶፕ ስኮር እንደዚህ ከትልቅ ስፖርት አላቸው አንዱ ነኝ ኮሌጅ ላይ እንደዚህ ያለኝ አምስሉ አንተማ መቁጠር ትችላለህ እኮ በቃ እንደዚህ አታረግ ምናምን አለኝ። ኦኬ በቃ እኔ መንገዱን እነግርሃለሁ አለኝ። ከዛ ተመልሶ ሄዶ ጋዜጣ አዲስ ዘመን ነው ሲወጣ የነበረው ድሮ ቫካንሲ። ከዛ ደወለልኝ። እኔ አሁን ስልክ የለኝም ሞባይል ያለኝ እንዳይመስል በዛ ሰዓት የኦፕሬተር ስልክ አለ እና ጣቢያ ላይ እዛ የሚሰራው ሰውየው ግን ወደ የሆነ አንዳንዴ ወጣ ይላል በጣም ሊጠጡ ይወዳሉ። ፊት ለፊት ስለሆነ ለኔ ቁጭ እላለሁ። በከዛ የኔ ኦፊስ ፊት ለፊት ስለሆነ ቁጭ እላለሁ። የሆነ ነገር ሲደውል ሚካኤል እኮ ነኝ እኔ እኮ እንዴት እዚህ ተገኘ? ዋው አጋጣሚ ነው አልኩት። ኦኬ ሄዶ እዚህ አርጋል እና አጋጣሚ ጋዜጣው ሳየው እኮ ዛሬ ነው ዴድላይን አለ። አም ሶሪ ኦኬ ዋው ዛሬ ነው ዴድላይኑ እና ምን ላድርግ አለ። በቃ ምንም አሁን በቃ ዴድላይኑ እንትን ስለሆነ ብዙ አትጨነቅ አልኩት። ያን ያህል አይጨንቀኝም ደግሞ እኔ ብዙ አትጨነቅም። ከዛ ኬሎ ሲመጣ ጊዜ ትነግረኛለህ። በቃ እድሉ ሲኖር ጊዜ ትነግረኛለህ። በቻ ኢትስ ፋይን ብዬው ዘጋሁት። ጨረሰ። ከዛ የሚገርምህ ነገር መሸ። ኦኬ 10 ሰዓት አካባቢ አይደለም የደወለልኝ። መሸ 4 ሰዓት የማታ ማለት ነው። በኢትዮጵያ አቆጣጠር ነው የምነግርህ። 4 ሰዓት ልተኛ የተወሰነ እንትን እያልኩኝ እንደዚህ አይነት ጨፈን ሀጎስ መሄድ አለብህ አለኝ ውስጤ። ሂድና አፕላይ ከዛ አይቻልም ይበሉ። በቃ ዶክመንቱ ይመልሱ። አረግ ከዛ መውጣት አለብህ። መሽቷል። ገጠር ነኝ። እንደውም ወደ ከተማ አብያዲ የሚባለው ከተማ ለመግባት 2 ሰዓት ነው የሚወስድብኝ በእግሬ። ሌላ ትራንስፖርቴሽን የለም፣ መኪና አይታሰብም በዛ ሰዓት። ከዛ ሞተር ደግሞ በዛ ሰዓት አልነበረኝ አጋጣሚ ሆኖ። ከዛ በእግሬ ሄድኩኝ። ለመሄድ ግን አንዱ ኢንፎርም አደረኩት። አስተባባሪ ያለ እንደዚህ ነው እንደተጨናነቁ የፊዶ ብላችሁ ብዬ ነገርኩት። ሄድኩኝ። 2 ሰዓት ሆነ። አብያዲ ቤተሰብ ጋር ትንሽ ከኋላ አለች ቤት። ትንሽ ተኛሁ። 3 ሰዓት የሚሆን 9 ሰዓት ተነስቼ አይሱዙ አሉ ከአብያዲ ወደ መቀሌ የሚሄዱ ጭነው የተለያየ ጭነት ይዘው አገኘሁ መኪና። ከ9 ሰዓት ብርዱ እስካሁን ነው የሚሰማኝ። ከዛ ሄድኩኝ መቀሌ ገባሁ። 1 ሰዓት አካባቢ ሩቁ ነው በዛ ሰዓት። በቃ መንገዱ በጣም አስቸጋሪ ስለነበረ በቃ ብዙ ሰዓት ነው የሚወስድ። 1 ሰዓት ገባሁ። 1 ሰዓት ኪሎ ሜትር ይሆናል ማለት ነው። 95 ኪሎ ሜትር ነው። ግን መንገዱ መጥፎ ስለሆነ አሁን 1 ሰዓት ከምናምን ነው የሚወስደው። በዛ ሰዓት ከ3 ሰዓት በላይ እስከ 4 ሰዓት ሊወስድ ይችላል እንደ መኪናው እንደ ሁኔታው። እና ከዛ ስገባ መቀሌ ዩኒቨርሲቲ ነግሮኝ ሲሄድ እኔ መቀሌ ዩኒቨርሲቲ አላውቅም በዛ ሰዓት። ወደ ላይ ሲሄድ እንዳ ኢየሱስ የሚባል ዋና ግቢ ትልቅ ሌላ ከተማ ነው። ስልክ የለም። የት ልጠይቅ? ሚካኤል የሚባል ዝም ብለህ በአፍ ነው እንጂ ስልክ የለኝም። ሚካኤል እንደዚህ ፕላን ሳይንስ እንደዚህ የሆነ ያሳዩኛል። ደግሞ በቀላል የሚገኝ አልነበረም ኦፊስ። እሱ ደግሞ ሱዞር የማውቀው ሰው የለም። ዞሬ ልመለስ ስል ሹፌር የታዘዘ ነው እንጂ ነው ልወጣ በር አካባቢ ልወጣ ስል ሹፌር ወደኛ ገጠር
ሚካኤልን ይዞ ሲመጣ የነበረው ሹፌር ያየኛል። ምክንያቱም ያማብረን እንሄዳለን እየሳቅን ነው የምንሄደው። ወረድ ብሎ ሀጎስ ታደርጋለህ አለች። በቃ ማለት ገርሞታል። አቦገር ይባላል። እንደዚህ ሚካኤል ትላንትና ደውሎልኝ እንደዚህ ብዬ ከዛ ትቼው ነበርና ውስጤ አልቻለም። ተነስቼ መጣሁ እና ወደ ሚካኤል ወሰድኩ። ስንሄድ ኦፊሱ ስሄድ የለም። ከዛ አንዷ ስልክ ነበረ አስደውለው የት ነህ ሚካኤል ሀጎስ እንደዚህ መጣ እንዴት መጣ ትላንትና ማታ ቆመ እንዴት ወደ እንትን መጣ ረጅም ለሱ ሲያስበው በዛ ሰዓት እንዴት ጧት በቃ መጥተዋል እንደዚህ ኦኬ እኔ ወቅሮ የሆነ ፊልድ አለኝ እመጣለሁ ከሰዓት ግን ወደ ፐርሰናል ቪዲዮ ይጠይቅና እንደዚህ ብሎ ሪከመንድ አደረገ። ስንሄድ እዛ ሐሙስ አይደለም ያለው ኦሮብ ዴድላይኑ ነበረ ሐሙስ ነው ያለው ቀኑ። ስሄድ ሳሙኤል የሚባል ላሳጥርልህ ነው። ሳሙኤል ስንፈልገው ኦፊስ አጥተነው ወደ ሻይ ቤት ነበረ ፕሬዚዳንት አካባቢ ኦፊስ ሻይ ቤት ነበረች። ከዛ እዛ ስንሄድ ሳሚ ብዬ እየተሳሳምኩ ነው አንዱ ጋር ከዛ ተሳስመን እንዴት ነው ምናምን ተባብለን አቦገሬ እዛ ኩ ብሎ ቆሟል። ኖ እንዴ ሳሙኤል ያለው እኮ እሱ ነው አለ። አይ ቲንክ የምታውቀው ሰው ነው። የት ነው የማውቀው? ሙክሮ ስማር እሱ የ2 ዓመት የሆነ ዲፕሎማ ተምሮ 3ኛ ዓመት መቀሌ ጨርሶ የሆነ እንደዛ አይነት ዲፕሎማ ነበርና ተምሮ ለካ መቀሌ ዩኒቨርሲቲ ገብቷል። ከኔ ጋር ባስኬት ምናምን የቅድስት ማርያም ይባላል ስፖርት ስንቀጣቀጥ ነበር እዛ ዋው። ከዛ ሳሙኤል እሱ ነው እንዴ እሱ እኮ በቃ እንደዚህ ሊያመለክት እኮ ነው መጥቶ ለሊት ሊገባ ብሎ ሲነገራቸው እንዴ ማለት የትላንትና ዴድላይን ዛሬ ጠዋት እኮ ችግር የለውም ጊዜ እንቀበላለን ፈተናው ካለፈ ምናምን ብሎ ፖቴንሻል ኖሮት እንትን ማለት ካለፈ ኦኬ እንደዚህ ማለት የተዘጋ ነገር ኦልሬዲ እንትን ስለሆነ ችግር የለውም ብሎ የሆነ በቃ እዚህ ያረጋት ለከሷ ናት የገፋች ተመልከት። ዋው እዛ ሳሚ በቃ ተመዘገብን ሄደን ከዛ ኢንተርቪው አደረግን። ኢንተርቪው ስንጠረግን እዛ አዲስ ዘመን ላይ የተጻፈው 4 ሰው ነው የሚፈለገው እንዲከተል። ከዛ እኛ ስክሪን ተደርገን ወደ 7 ደርሰናል። ኦኬ ሳየው ኦኬ እኔ እንደማልፍ ውስጤ ይነግረኛል በቃ እንትን ይላል። ከዛ ግን አንድ ትልቅ እንትን የሚያስፈራ ነገር ተፈጠረ። ከሄድኩኝ በኋላ ደውሎ ዲፓርትመንት አይ 4 ሰው የተባለው ትተነው ተሳስተን ነው ምናምን አላስታውሰውም ቃሉ አንድ ሰው ብቻ ነው የሚፈልገው አሉ። እቺን ነገር እኔ ከአንድ ገጠር የመጣ የሆነ ነገር እንደማያደርጉ እርግጠኛ አይደለሁም እና ግን እስቲ እንትን ካለው የኔ ካለው አልፋለሁ 4 ሰው ተብሎ ወደ አንድ ሲመለስ አስበዋል። በጣም ኮምፒቲቲቭ ነው ደግሞ ሜቢ ኤክስፒሪየንስ ሊሆኑ ሰዎችም ሊኖሩ ይችላሉ እኔ ያላየኋቸው እንጂ በግሬድ የተሻለ መሆኑ አይቼዋለሁ ብዙ ነገር ግን ሆኖስ ፈራሁ። ከዛ የተጠራሁት እኔ ነኝ እና የሆነ ተመልከት የሚገርም ነው የሆነ በቃ እንደዚህ ገፍቶ እስከ መጨረሻ ወደ መቀሌ ዩኒቨርሲቲ አስገባኝ። ያቺ ነገር ገና ብዙ ቦታም ሄደች። እሱን ትነግረኛለህ ግን እዚህ ጋር አንድ ነገር ብታነሳልኝ ፈለኩኝ። እዛ ጣቢያ ላይ ሆነ አነብ ነበር አልክ ገባህ? አነብ ነበር አልክና ያው
በተለያየ ዝም ብለን ዲስከስ ስናደርግ ስለ ንባብ አንዳንድ እንትን ያልናቸው ነገሮች ነበሩና ምን አድቫይስ ታደርጋለህ? እኔ በቀደም በጣም በሚገርም አንድ ቀን ብዙ ነገር ስንጫወት ነበር። አንድ ሐሳብ ሳነሳ ነበር። አንድ ደራሲ በቅርቡ ጊዜ የተናገረው የሚያነብ ሰውና የማያነብ ሰው በሚል የተነገረ አባባል አለና የሚያነብ ሰው አትሊስት ራሱን ሊድ ሊያደርግ ያደርጋል። የማያነብ ሰው ግን በቃ ሁሉ ጊዜ ፎሎ ነው የሚያደርገው። ሰዎች ናቸው ሊድ የሚያደርጉትና በዚህ አጋጣሚ ሪሊ በህይወት ሆኗል። ምክንያቱም ትልልቅ ኳሊቲዎች ናቸው። ምክንያቱም እዛች ጋር የቆጠብካት ነገር ነች በነበረ ኮምፒቲሽን የበላይ ሆነ እንድትወጣ የሚያደርግና ምን ትላለህ ውስጥ ስለ ንባብ አንድ ሰው ቢጠይቅህ ሰው ምን ማድረግ አለበት ብለህ ትላለህ? በተለይ በአሁኑ ጊዜ ሶሻል ሚዲያ ብዙ ሰውን በጣም ሰው ቁጭ ብሎ መጽሐፍ ከማንበብ ይልቅ ብዙ እንደ ሀገርም ብዙ የምናውቃቸው ነገሮች አሉና በቃ ቪዥዋል በሆኑ ነገሮች ላይ ነው ሰው ፎከስ የሚያደርገው። ልትሰጠን የምትችለው ቲፕ ነገር አለ ስለ ንባብ? እኔ ማለት ለራሴ በጣም አንባቢ ነኝ ብዬ አልወስድም፣ ግን በጣም ጠቃሚ በሚሆኑት ነገር ሲሪየስሊ ወስዳለሁ። ማለት አሁን ቅድም ያልኩ እኔ በአግሪካልቸር እንደዚህ በፕላንት ሳይንስ ማደግ አለብኝ ብዬ ካሰብኩኝ ስለሱ ኮንቲኒየስሊ ማንበብ አለብኝ፣ አፕዴት ማድረግ አለብኝ። ስለ ፖለቲክስ ነው እኔ የሚመለከተኝ የሚል ከሆነ አንድ ሰው ስለሱ ያሉት አዳዲስ ሳይንሶችን ማወቅ እንዴት አፕሮች ማድረግ እንዳለብህ ኤቭሪ ታይም አንተ ራስህ ትሆናለህ። ከዛ በቀላሉ ዝም ብለህ አትገፋም። ገብቶሃል? አሁን ቅድም ያልከው እንደዚህ የማያነብ ከሆነ ያው እንደ ተከታይ ነው የሚሆነው ያልከው ማለት ነው። ሳያረጋግጥ የሆነ ነገር ሳታረጋግጥ እንትን ታደርጋለህ። እኔ ደግሞ ማለት ማንበብም አንድ ነገር ነው፣ ንባብ ላይ ታገኘዋለህ ትምህርቱ። አቋም መኖርም አንድ ትልቅ ነው። እኔ አንባቢ አልነበርኩም ህፃን እያለሁ ሶስትን 10ኛ ሁኜ፣ ግን የሆነ የራስህ በቃ እኔ ይሄ ነው የምፈልገው ለዛ 100% ውሳኔ ማሳረፍ። እንደዚህ 50-50 ስትሆን በቃ እዛም አትሰራም የሆነ እንደዚህ ባረግ ኖሮ እኮ እንደዚህ እያልክ ጭንቅላትህ ዲስትራክት ታደርገዋለህ። ዘን ባገኘሃት ገበሬ ላይ ሁን ዛም ሁን ፎከስድ ሆነ ስትሰራ ኦፖርቹኒቲው ይመጣል። ማለት ያሳየኝ እሱ ነው አይደለም። እኔ አላመጣሁትም። የመጡት እኮ ያገዙኝ በቃ እዛ አግኝተውኝ ነው፣ እዛ ገጠር ውስጥ አግኝተውኝ ነው። በቃ እናግዝሃለን፣ አንተማ መሄድ ትችላለህ፣ መማር ትችላለህ። ራሳቸው ነው። ስለዚህ አንተም በያዝክበት ሁሉንም ነገር በደንብ ሲሪየስሊ ይዘህ የራስህ አቋም ሰው እንደዚህ ስላለ ብለህ የምትገባው ከሆነ ሌላ ሰውም ሲቀይር አንተ የምትቀይር ከሆነ የራስ የሆነ መንገድ የለም። ስለዚህ የምትይዘው ነገር ብዙ ማክሲማም ማንበብ፣ የያዝከው ነገር ብዙ ማክሲማም ማንበብ፣ የራስ አቋም። አንድ ነገር የተጻፈው ደግሞ ኢዚት ሪሊ ትክክል ነው አይደለም ብለህ የማረጋገጥ የራስ የሆነ አቋም ሊኖር ይገባል እንደ ሰው። ካልሆነ በቃ እንደዚህ ሶሳይቲው የሆነ ነገር ሲል ከሱ ጋር ትሄዳለህ፣ የሆነ ነገር ሲል ደግሞ ትሄዳለህ። ሲቀየር የምትቀየር ከሆነ አንተ ራስህ አልቆምክም ማለት ነው። ዘን የምትሄድበት አንድ የራስ መንገድ የለም። እያንዳንዱ ሰው ደግሞ የራሱ ታሪክ አለው ማለት ስለማንጽፈው ስለማይነገር ነው እንጂ ትልቅ ታሪክ የሚጻፍበት የሚጽፉ ሰዎች አሉ ደግሞ የማይታዩ ማለት ነው። እና እንደዛ ከነዛ አንድ መሆን መቻል ነው። ባይጻፍም እንትን ባይባልም ባይነገርም የራስ አቋም ይዘህ እዛ ላይ ቢውልድ ማድረግ፣ ከዛ ከሰው ጋር አለ ዝም ብለህ ሰው ያለው ሳታረጋግጥ መጓዝ ትልቅ ነገር ያበላሻል። ስለዚህ
እነዚህ ነገሮች ቢስተካከሉ ንባብም ዴቨሎፕ ያደርገዋል። እዛ ስታነብ ደግሞ ሰዎች የጻፉት ማዕት ነውሌጅ አለ፣ ማዕት ዊዝደም ታገኛለህ። እነዛ ለሶሳይቲ ይጠቅማሉ፣ ለአንተም እንደ ፐርሰናሊ ይጠቅመዋል የሚል ሀሳብ ነው ያለኝ። ዋው ሪሊ በጣም አሜዚንግ ነው። ሪሊ በጣም የሚገርም ነው። ሶ ወደ BSc መቀሌ ዩኒቨርሲቲ የገባው ነገር ከዛ በኋላ ደግሞ ብዙ ነገር ይዞ መጣ አይደል? ወደ MSc ያደገ ምና ንገረኝ። ቀጣይ ያለው ሌቭልስ ምን ያህል ሰራክ እንደዚህ አይነት ነገር? አንድ ግን አሁንም ውስጤ ፊል የሚያደርገው ነገር ከፕሮፌሽናሊዝም አንፃር እንደሚገባኝም ከሆነ ባለክ ነገር ወይም በተሰጠክ ቦታ ላይ ሪሊ ኢፌክቲቭ ሆኖ የመስራቱ ነገር ቀጣይ ጌቶችን ቀጣይ በሮችን እየከፋፈተ እንደበጣ ነው ፊልም አደርገውና እንዴት ሆነ እዛ ጋር የነበረው ሰው በሚገርም አይነት ሁኔታ እዚህ እንዴት ደረሰ? አሁን በጣም ሰርፕራይዝ ሊሆንኩባቸው ነገሮች አሉ። በተለይ አሁን ታይዋን ውስጥ ከአድቫይዘሮች ጋር ከምን ጋር ያለውን ነገር ሳይ ትልልቅ ነገሮች ነው የማየው። በእውነት ትልቅ ጆርኒ ነው በአንተ ህይወት ውስጥ ያለው። ብዙዎች በጣም ሊማሩት የሚችሏቸው ነገሮች ናቸውና ቀጣዩ ስቴፖችን እስቲ ንገረን። እንዴት አድርገው አደጉ? ኦኬ አንተ ብዙ ልታውጣጣ። በዚህ አጋጣሚ ክቡራትና ክቡራን በእውነቴን ነው ይሄንን ፕሮግራም ስንሰራ በጣም ኢንተረስትድ ሆነን ነው። እኔ በህይወቴ ቀደምም ለአጎስ ነግረው ነበረ ፍሪ በቃ በፕሮፌሽናሊዝም ስለማምን ሰዎች ሲናገሩ ፍሪ ሆነው እንዲናገሩ ነው የምፈልገው። ስለዚህ የፈጀውን እንትን ሊፈጅ ይችላል። ስለዚህ ፓርት ሰተን እናቀርባለን። ስለዚህ ቀጥል። ኦኬ ማለት ብዙ ጊዜም ሼር አደርጋለሁ ለሰው የሚጠቅም ከሆነ ኢትስ ፋይን እና ፓርት ኦፍ ለህብረተሰብ እንደ ኮንትሪቢዩሽን ነው የምቆጥረው። ብዙ ጊዜ የማደርጋቸው አክቲቪቲዎችም ለህብረተሰብ የሚጠቅም ከሆነ ብዙ በቃ ህይወቴ ለህብረተሰብ የሚጠቅም ለራሴ ፐርሰናል ዴቨሎፕመንት ከዛ እንደዛ እያለ ነው የሚሄደውና ይሄ ፓርት ኦፍ ለሰው ኮንትሪቢዩሽን ሊሆን ይችላል። አንድ ሰው ቢያስተምር ኢትስ ፋይን እሱ ነው የምፈልገው። እና መቀሌ ዩኒቨርሲቲ BSc ለመስራት ቴክኒካል አሲስታንት ነኝ በዛ ሰዓት። ዲፕሎማ ሆኜ ቴክኒካል አሲስታንት ሆኜ እየሰራው ነው ክሮፕ ፕሮቴክሽን ላቦራቶሪ። እዛ ላይ በተግባር ማስተምራለሁ ልጆችም ማለት ነው ተማሪዎች። በጣም ደስ የሚሉ ተማሪዎች ነው ያገኘሁት በዚህ የመቀሌ ዩኒቨርሲቲ ቆይታዬ። እስካሁንም የምንደዋወለው ተማሪዎች አሉበት ማለት ነው። በጣም ደስ የሚል ላይፍ እና እዛ ላይ በተግባርም እያሰራ ክላስ ውስጥም እንገናኛለን ተማሪዎች ማለት ነው በቃ። እና ብዙ ጊዜ ያው በተግባርም ስለተማርኩት አንዳንድ ኮርስ በቃ እንጆይ ነው የማደርገው። እዛ አንዳንድ ነገሮችም ህጎችም የቀያየርኳቸው ህጎች ነበሩ ኤግዘምፕሽን ጋር በተያያዘ። ምክንያቱም ዲፕሎማ ላይ የተማርኩት ኮርሶች ነበሩ በተግባር በደንብ የተማርኩት እዛ ላይ ለምን ደግመዋለሁ የሚል። ከዛ ደግሞ ትንሽ ክሬዲት ሲሰጠን ስለነበረ እንደ ቴክኒካል ማለት ኢትዮጵያ ውስጥ ያሉት ዩኒቨርሲቲዎች ያውቁታል ይሄ ቴክኒካል አሲስታንት ነገር ትንሽ ክሬዲት ነው የምትወስደው እና ብዙ አመት ይወስድብሃል። እኔ አቅም አለኝ ተብዬ ነው የገባሁት እዛ ዩኒቨርሲቲ እና 3 ፕራክቲካል የማስተምረው የሆነ ክሬዲት ከያዘ የተቀረውም እንደ ኮርስ መውሰድ አለብኝ። ምክንያቱም ኦልሬዲ ካፓሲቲ አለኝ ተብዬ ነው የገባሁት። እነዚህ ነገሮች ብዬ የቀያየርኳቸው ነገሮች ነበሩ እኛ ኮሌጅ ላይ። ከዛ ወደ 10 ክሬዲት እንዲሰጥ የሆነ የሰራሁት ነገር አለ የማሳመን ስራ። ኤግዘምፕሽንም ጨማምሬ ወደ 4 አመት አካባቢ የተወሰነ ነው የወሰደብኝ BSc ለመስራት ማለት ነው። ከዛ 2003 በእኛ አቆጣጠር ወይም በፈረንጅ 2011 ተመረኩ። እዛ ስመረቅ ከዛ በፊት ግን ሞክራለሁ ኢንተርኔትም ራሴን አበቃለሁ።
ኢንተርኔት እንዴት ስኮላርሽፕ እንደሚሞላ ከመጨረስ በፊት ነው የማውቀው። ኦኬ ያን ቀድመህ ዝም ብለህ ሬዲ መሆን ቅድም ተመሳሳይ ነው። ከዛ በፊት ስለማውቀው እዛም አመሻለሁ ማድርበትም ጊዜ አለ። ጥሩ ጓደኞችም ነበሩ እዛ እየሰሩ የሚያድሩ ሲኒየሮችም ነበሩ። ሲኒየሮችም አሉ ማያቸው ነገሮች። ከዛ ከጨረስኩኝ በኋላ ጥሩ ሪዛልት ስላለኝ ምን ሆነ 2 ስኮላርሺፕ አገኘው በሰኔው 2003 ጨርሼ 2004 ሰኔ ያው አፕላይ አድርጋ ሰኔ 2 ኢሜይል ነው ኮንግራቹሌሽንስ ምናምን የሚል አንዱ ዩኬ ነበረ ዩኒቨርሲቲ ኦፍ ኢስት አንጀሊያ የሚባል አሁን ሶፊያን ካሙን ፕሮፌሰር ሶፊያን ካሙን የሚሰራበት ማለት ነው። ይሄ ፐብሊሽ ያደረገው ፑሽ አድርጎኝ ከዛ ሁለተኛው ዋገኒንገን ዩኒቨርሲቲ ኔዘርላንድ ያለው ነው። ከዛ አንዱ ሰዎች እንዲህ ላደርግ አሰብኩኝ ከጊዜ አንፃር ይሄ እስካሁን የነገርከን ጆርኒ በሚገርም አይነት ሁኔታ በመጀመሪያው ፓርት ላይ ይሆናል። ስለዚህ እውነቴን ነው ትልቅ ነገር አንተ ውስጥ ስላለ ቀጣይ ክፍል ልንሰራ ነው ማለት ነው። አንድ ብዬ ነበር ያሰብኩት ቀጣይ ክፍል ይኖረናል። ስለዚህ ለአድማጮቻችን ይሄንን ነግርና በሚቀጥለው ደግሞ ይጠብቁናል። ሁለተኛውን ክፍል እንተናለን። ክቡራትና ክቡራን ከአጎስ ጋር እያደረግን ያለው ቆይታ በጣም የሚገርም ነው። እንደምታውቁት በጣም ኢንተረስቲንግ የሆነ ስቶሪ ነው እየነገረን ያለ ነው። ብዙዎች የምንማርበት፣ ብዙዎች የምትማሩበት፣ የምትጠቀሙበት። ስለዚህ ይሄ በመጀመሪያው ክፍል ይሄንን እዚህ ጋር እናቆምና በቀጣይ ክፍል አሁን ካለበት እየቀጠለልን ይጀምራል ማለት ነው። ስለተከታተላችሁን አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ይሄንን ሌሎች ሰዎችም እንዲማሩበት ሼር እንድታደርጉ እንጋብዛችኋለን። እናመሰግናለን። Thank you.